ነፃነት ያለው አእምሮአችን ውስጥ ነው። ይህ ጽሑፍ እጅግ በጣም አስገራሚና አስተማሪ የትዕግስትን ጥግ ያየሁበት ስለሆነ በድጋሚ ይዤው ቀርቤያለሁ። በምስሉ ላይ የምትመለከቱት ሪኪ ጃክሰን ይባላል። ክሊቭላንድ ኦሃዮ ነዋሪ ሲሆን ገና በ18 ዓመቱ በለጋ ዕድሜው ባልሰራው ወንጀል የሞት ፍርድ ተፈርዶበት 39 ዓመት ከታሰረ በኋላ አብዛኛውን ጊዜ የሞት ፍርድ የሀገሪቱ ርዕሰ ብሔር ካላጸደቁት ወደ ዕድሜ ልክ ይለወጣል። ትክክለኛው ወንጀል ፈጻሚ በመገኘቱ ዳጎስ ያለ ካሳ ተከፍሎት በነፃ የተለቀቀ ሰው ነው። እናም ልክ ከእስር ቤት ተለቆ ሲወጣ ያሳሰረውን ሰው አገኘውና ይቅር ብያለሁ ብሎ አቀፈው። ቃለ መጠይቅ ላደረጉለት ጋዜጠኞች ደግሞ እንዲህ ሲል ተናገረ። እስር ቤቱ ውስጥ ነህ ማለት እስረኛ ነህ ማለት አይደለም። ነፃነት ያለው ያላችሁበት ስፍራ ላይ ሳይሆን አእምሮአችሁ ውስጥ ነው። የቂምና የጥላቻ እስረኛ እንዳትሆኑ ይቅር በሉ፣ ይቅር ተባባሉ። መራመድ አታቁሙ፣ ጉዳታችሁ ላይ አትቆዩ። ሕይወት ሰፊና ብዙ ደርዝ ያላት የጉዞ ሂደት ናትና ይቅርታ ለራስ የሚሰጥ ድንቅ ስጦታ ነው። ሰው ይቅር ማለት ሲጀምር ሕይወት ይጀምራል። የበደሉንን ይቅር ማለት መሸነፍ ሳይሆን ፍቅርን ማስተማር፣ ቅንነትን መዝራት፣ ሕይወትን ማሳደግ ነው ይላል። የተወደዳችሁና የተከበራችሁ ውድ አድማጮቼ እጅግ በጣም አስገራሚ ነው። ከዚህ ሰው ምን ትማራላችሁ? 39 ዓመት እስር ቤት ውስጥ አሳልፎ በመጨረሻም በነፍሰ ገዳይ ሲጠረጠር የነበረው ሰው በሕይወት በመገኘቱ እሱ ባልሰራው ስራ ያንን ሁሉ ዕድሜውን እዛ እስር ቤት ውስጥ አሳልፎ በመጨረሻ ነፃ ወጥቷል። በጣም ይገርማል።